ቅዱስ አሐዱ አምላክ አሜን። እግዚአብሔር ያከበራችሁ፣ እግዚአብሔር የምታከብሩ፣ እግዚአብሔር የሚወዳችሁ፣ እግዚአብሔር የምትወዱ እግዚአብሔር ሰዎች፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምእመናንና ምእመናት እንዲሁም ሕፃናት ሁላችሁ እግዚአብሔር ሰዎች እንደምን ዋላችሁ? እንደምሰነበታችሁ? ሰዓትና ገለሱ ይሆን። ከዚህ ሰዓት ጀምሮ እንግዲህ መሰረታዊ የሆነው ጸሎቱ ይጀምራል። ሁላችንም ጨዋታ የያዝን ተወጥቶት አድርገን አሁን የጋራ ምስጋናችንን ለእግዚአብሔር እናቀርባለን። ከዚህ ሰዓት ጀምሮ ጸሎቱ ይጀምራል። ከመቤታችን በረከት ረድኤት ያሳትፈን። አምላካችን እግዚአብሔር በዓሉን የሰላም የፍቅር በዓል ያደርግልን። አቡነ ዘበሰማያት Oh
አንዳንዶቹ ደግሞ እንደዛ ከሚሆን ለምን አንቀብረውም አሉ። ግን ቀብረው እኮ የዚህ ሁሉ ችግር መፍትሄ ለእነሱ መስቀሉ ችግር አልነበረም የፈጠረው። መስቀሉ ሕይወት ነበር። መስቀሉ ሰላም ነበር። መስቀሉ ክብር ነበር። እንቅበረው ብለው ተስማሙ። ምንድን ያደረጉት? በሁለት ተራራዎች መካከል የጎደጎደ ቦታ ነበረ። መስቀሉን እዛ ቦታ ላይ ቀበሩት። ከ200 ዓመት በላይ እዛ ቦታ ላይ የሶስት ወረዳዎች ሰዎች ወይም አውራጃ ሰዎች የገሊላ፣ የናዝሬት፣ የቤተልሔም ሰዎች በአዋጅ በትእዛዝ ቆሻሻ እያመጡ እየደፉ ከሁለቱ ተራሮች ጋር እኩል ሆነ ማለት ነው። ከ200 ዓመት በላይ ቆሻሻ ስለደፉበት ከተራራዎቹ ጋር እኩል ሆነ። ከዚህ በኋላ እግዚአብሔር የተሰቀለውን የተቀበረውን መስቀል እንዲወጣ እግዚአብሔር ሰው አስነሳ። ዓለምን ለማዳን እመቤታችን ቅድስት ድንግል ማርያምን ከሰው መሃል አስነስቶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንዳዳነ ሰው እንደሆነ ስጋውን ቆርሶ ደሙን አፍስሶ እንደሰጠን የተቀበረውን መስቀል ለማውጣት አምላካችን እግዚአብሔር ቅድስት እሌኒን አስነሳ። እሌኒ የምትባለው እግዚአብሔርን የምትፈራ እግዚአብሔርን የምታከብር ነበረ። ተስላ ነበረ በልጇ ምክንያት። አምላኬ እግዚአብሔር ሆይ የልጄን ሕይወት አስተካከልክልኝ፣ ልጄን በእምነቴ ጸንቶ እንዲኖር ካደረግክልኝ የተቀበረውን መስቀልን አወጣለሁኝ ብላ ተሳለች። እግዚአብሔር ስለቷን ሰማት። ስለታችንን ይስማ። ሁላችንን ስለታችንን ይስማ። እግዚአብሔር ለእያንዳንዳችን በዛ መሰረት ንግሥት እሌኒ መስቀሉ የተቀበረበትን ቦታ ስለማታውቅ ስላላወቀች ረጅም እድሜም ስለቆየ ሰዎችን ማፈላለግ ጀመረች። ስትፈልግ ኪራኮስ የሚባል አንድ ሽማግሌ ያገኘች። ኪራኮስ ስታገኘው ኪራኮስን ንግሥት እሌኒ ጠየቀችው። እንዲህ የሚባል ታሪክ ታውቃለህ አታውቅም? የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀሉ እንደተሰቀለ ከእነዚህ ሶስቱ ተራራዎች መካከል አንዱ ሊሆን ይችላል የሚል ግምት አለኝ፣ ልታውቀው ነገር አለ ወይ ብላ በዚህ ዙሪያ ታሪኩ ረጅም ነው፣ በአጭሩ ነው መግለጽ የምፈልገው። ስጠይቀው ወሬ ሰምቻለሁ፣ ምናልባት እንዳልሽው ከነዚህ ከሶስቱ ተራራዎች መካከል መስቀሉ በአንዱ ነው የተቀበረው። እዚጋ አይሁድ አመጥተው ቆሻሻ እንዳበሰሱበት ታሪክ ሰምቻለሁ። ስለዚህ መስቀሉን ለማግኘት ምን ታደርጊያለሽ አላት። ምክር ሲመክራት አባቶቻችን እናቶቻችን የሚሉትን ምክር እንስማ። ከአባቶቻችን ከእናቶቻችን ምክር ይገኛል። እርሜ ራሱ መምህር ኪራኮስን ምክር ሰማች። ደመራ አስደምሪ፣ ደመራውን አስደምረሽ ዕጣን በዛ ላይ እንዲጨስ አድርጊ። ከዛም በኋላ እግዚአብሔር ራሱ የምታመልኪው አምላክ የወደድሽው አምላክ ስለትሽን የሰማ አምላክ እግዚአብሔር መስቀሉ ያለበትን ቦታ ይጠቁምሻል የሚል ምክር መከራል። ደመራ ተሰበሰበ፣ ተደመረ፣ ጭሱ ወደ ላይ ወጣ። እንደውም ቅዱስ ያሬድ ሲናገር ሰገደ ጢስ በጎልጎታ ነው የሚሉት። ጢስ ወደ ላይ ወጥቶ መስቀሉ አለበት ቦታ ላይ ሰገደ ይላል። መስቀሉ አለበት ቦታ ላይ ወደ ላይ የወጣው ጢስ ተመልሶ መስቀሉ አለበት ቦታ ላይ አረፈ። መስቀሉ እዚህ ጋር ነው ብትቆፍሪ ታገኘዋለሽ የሚል ምልክት አሳያት። እግዚአብሔር ክብር ምስጋና ይድረሰው ለእግዚአብሔር። የሚገርመው ነገር ሰዎች የቀበሩትን መስቀል በዕጣኑ ጠቋሚነት ተገኘ ማለት። ሰዎች ተሰባስበው የቀበሩት ሰዎች የጠሉት መስቀል እግዚአብሔር እሌኒን እንዳስነሳ ደግሞ ከእጽዋቱ መካከል ደግሞ ዕጣኑ ወደ መንበረ ጸባዖት ወደ ላይ ወጥቶ መስቀሉ ያለበት ቦታ እዚህ ጋር ነው የሚል አሳየ። እንግዲህ በዛሬው ዕለት ደመራ ተደመረ፣ መስቀሉ ያለበት ቦታ ታወቀ። በነገው ዕለት እንግዲህ ብዙ ሰራዊት ተከትለዋት ስለነበረ ቁፋሮ ተጀመረ። መጋቢት 10 ቀን መስቀሉ ወጣ። ለእግዚአብሔር ክብር ምስጋና ይድረስ። መስቀሉ በሚወጣበት ሰዓት ንግሥት እሌኒ የበበት እሌኒ ንግሥት እሌኒ ልል አለች ይችላል። እናንተ ልላችሁንም እንዴ ልላለች። በዚህ መሰረት ልጆቻችን እንግዲህ
እግዚአብሔር ለሚቀጥለው ዓመት በሰላም ያድርሰን። ይቆየን። አባኪዴ ወደ ታች አልኩት። ጋዝ ቢኖር በቃ